እኔ ስራ ክቡር ነው ተብዬ ተመክሬ ተዘክሬ ነው የመጣሁት። አንቺም ተይ እንጂ የመስሪያ ቤቱ ሲያንሰኝ አንቺም ዛሬ መተሽ አትምከሪ እንጂ። መስሪያ ቤቱ እኮ 2 ፌደራል በር ላይ ቢቆምለት ጸባይ ማረሚያ ቢሆን። ታዲያ ምን ነው አንቺ ጸባይ አልታረመም? እኔ ግን መስሪያ ቤቱ እንዳየሁት ከሆነ ትቼዋለሁ። ተይ ጓደኛዬ ቸኩለሽ አታመስግኝ። እኔ ራሱ ደሞዙ ነው እንጂ ያዘኝ ድሮ ገና መልቀቂያ አስገብቼ ነበር። ታዲያ እኮ ለስራ ዋናው ደሞዙ ነው። የምን ካልተነኩሲም ብሎ ቀሚስ መነስነስ ነው። ወይ ጉድ! ትንኮሳው ቀርቶብኝ በቅጡ የሚያወራኝ ባገኘው። እዚህ እኮ ድንገት ካላዛጋሽ በስተቀር የተዘጋ አፍሽን ይዘሽ እንደወጣሽ ይዘሽ ነው የምትመለሽ። ታዲያ ጥሩና የተዘጋ አፍ ውስጥ ዝንብ አይገባም ሲባል አልሰማሽም እንዴ? ዝንብማ ለዚህ መስሪያ ቤት ጉማሬ በይው። ለሚጢት የቢንቢ ማስገቢያ አፍሽን የሚያስከፍትሽ የለም። ቆይ አንቺ አፍሽን በመክፈት ምን ታገኛለሽ? ክፍታፍ ተብዬ እንድሸለም እንድልሽ ነው የሚያወራኝ። አጣው እኮ ነው የምልሽ። ቆይ ስለ ስራማ ያወራሉ፣ ግን አምልጦሽ አንድ ቀልድ ብትነግራቸው በምን አስበው ተሰብስበው ድንገት ከገባቸው የደሞዝ ቀን ነው የሚስቁሽ። ታዲያ እውነት አላቸው። ስራ ቦታ ላይ ምን ቀልድ ያስፈልጋል? እሺ ቀልዱ ይቅር፣ እንደው ቢጠፋ ሀሜት ይጠፋል። የመስሪያ ቤት ውበቱ ሀሜቱ ሲባል አልሰማሽ? አልሰማሁም። መስሪያ ቤት ውስጥ ሀሜት ምን ያደርጋል? ምን ነው ስራ ስቀጠል የመጀመሪያ ይኗልሽ 3 መስሪያ ቤት አነካክተሻል እንዲመጣሽ እና ባነካካው በስራ እንጂ በቀልድና በሀሜት አይደለም። እኔማ አንዳንዴ ተዘግቼውዬ በዛው ልሳኔ ተዘግቶ አባቶቻችን በክብር ያወረሱን አማርኛችን እንዳይጠፋብን ፈርቼ አንዱ ቢሮ አንኳክቼ ሰዓት ብጠይቅ በምን ማውራት እንዳማረሽ ይቀራል ብሎ በምልክት ወደ ተሰቀለው ሰዓት ይጠቁመኛል። በጣም ወደድኳቸው። ከነዚህ ጋር ነው ስራ መስራት። ነው አሽቃበጥሽ። ስራ የስራ አምሮትሽ በቀዳዳሽ ሁሉ እስኪወጣልሽ ልትጣጅበታል።